ሰላም እንዴት ናችሁ? ደህና ናችሁ ወይ? የኤቢ ኢንፎ ዩቲዩብ ቻናል ተከታታዮች፣ እኔ በጣም ደህና ነኝ። በውስጥ መስመር በተደጋጋሚ እየደረሰኝ ያለው የታክስ ስሌት፣ ታክስ እንዴት ነው የጡረታ ፔንሽን የሚባለው ማለት ነው፣ እንዴት ነው የሚሰላው? እኛ እንዴት አድርገን ማወቅ እንችላለን የሚሰላልን ስሌት? ሰራተኞቻችንስ እንዴት አድርገን ማስላት እንችላለን? የሚል ድርጅት ያላቸውም ድርጅት የሌላቸውም ሰራተኞችም ተቀጣሪ ሰራተኞችም በተደጋጋሚ በውስጥ መስመር ጥያቄ ያነሳችሁልኝ ነው። ትንሽ ወጣ ብለን ስለዛች ነገር እንድናይ ፈልጋለሁ። ዛሬ እንድናይ የፈለግኩት ታክስ አሰላል ሰራተኞቻችን ወይም ደግሞ እኛም ተቀጣሪ ከሆንን ተቀጣሪዎች እንዴት አድርገን ነው ማወቅ የምንችለው፣ ከደሞዛችን የሚቆረጠውን ብር እንዴት አድርገን ነው ማወቅ የምንችለው የሚለውን በአጭር ደቂቃ ውስጥ ለመረዳት እንሞክራለን። እስከ መጨረሻው አብራችሁን ሰብስክራይብ በማድረግ ይቆዩ። ሰብስክራይብ ያላረጋችሁ ሰብስክራይብ ያድርጉ። 10,000 ቻሌንጅ ጀምረናል። 10,000 ሰብስክራይብ ሲሞላ ሰርፕራይዝ ስጦታዎችን የማደርግ ይሆናል። እስከዛው ሰብስክራይብ እያደረጋችሁ እንድትቆዩ። ካፍታ ቆይታ በኋላ እንመለሳለን። እሺ፣ ሰላም ተመልሰናል። ዛሬ ታክስን እንዴት አድርገን ማስላት እንችላለን የሚለውን ነገር እንድናይ አስቤያለሁ። ታክስ የሚሰላው በደሞዛችን ስኬል መሰረት ፐርሰንቴጁ ይለያያል። ለምሳሌ ያህል ከ0 እስከ 2000 ብር የሚከፈለው ሰው ታክስ በኢትዮጵያ ታክስ መሰረት የሰራተኛ ደሞዝ ታክስ ወይም ደግሞ ጡረታ የሚባለው ነገር አይመለከተው ወይም ደግሞ አይካተትም። እዛ ውስጥ 0% ዲዲኬሽን ታክስ ይኖረዋል። እንዲሁም ደግሞ ታክሱ የሚታሰብበት 0% ይኖረዋል ማለት ነው። ከ2001 ብር እስከ 4000 ብር ያለ ሰው ደግሞ የሚታሰብበት 15% ይታሰብበታል። 15% ከደሞዙ ታክስ ታሳቢ ይደረጋል ማለት ነው። ከሁሉ ውስጥም ከ2000 በታች ጀምሮ ግን 7% የጡረታ የሚባለው ታሳቢ ይደረጋል። ጡረታ ምንድነው? ጡረታ በአገልግሎታችን ጊዜ መጨረሻ ወይም ደግሞ በድካማችን መጨረሻ ከስራ በምንሰናበትበት ሰዓት ታሳቢ ተደርጎ የሚከፈለን ክፍያ እንደማለት ነው። ስለዚህ ጡረታ 7% ከ2000 በስተቀር ሌሎቹ ላይ ታሳቢ ይደረጋል። ይሄ ታክሱ ብቻ ነው ፐርሰንቴጁ የሚለያየው እንጂ የጡረታ ክፍያው 7% ተመሳሳይ ነው። 7% ከደሞዛችን ማለት ነው። እንዴት እንደሚሰራ ወደ መጨረሻ እናየዋለን። ከ2001 ብር እስከ 4000 ብር ያለ ሰው 15% ይታሰብበታል። ዲዲኬሽን ታክስ የሚባል አለ፣ ተመላሽ የሚደረግልን ማለት ነው። ከዛ ውስጥ ከ2000 እስከ 4000 የሚከፈለው ሰው 300 ብር ተመላሽ ይደረግለታል። እሱን ስሌቱን ወደ መጨረሻ እናያለን ማለት ነው። እንዲሁም ደግሞ ከ4001 ብር እስከ 7000 ብር ደሞዝተኛ የሆነ ሰው 20% ተቆራጭ ታክስ ይኖረዋል ማለት ነው። ዲዲኬሽን ታክስ የምንለው ደግሞ ተመላሽ የሚደረገው ምን ያህል ፐርሰንት ነው ካልን 500 ብር ተመላሽ ይደረጋል ማለት ነው። እዚህ ጋር የምንመለከተው ነገሮችን በደሞዛችን በጨመረ ቁጥር ተቆራጭ የሚደረግብን ነገር እየጨመረ እንደሚመጣ ነው የምናየው። ከ7001 ብር እስከ 10000 ብር ያለ ሰው ተቆራጭ የሚደረገው ደሞዙ 25% ይሆናል ማለት ነው። 25% ከደሞዙ ላይ ለታክስ ክፍያ ተቆራጭ ይደረጋል። ይሄ ማለት ከ7001 ብር እስከ 10000 ብር ያለ ደሞዝተኛ 25%ን ለመንግስት ተከፋይ ይደረጋል ማለት ነው። ከዚህ ውስጥ ደግሞ ዲዲኬሽን የምንለው ተቆራጭ የምናደርገው ወይም ደግሞ ተመላሽ የሚሆነው ብር 850 ብር ተመላሽ ይሆናል ማለት ነው። ከ10001 ብር እስከ 14000 ብር ያለ ደሞዝተኛ 30%ቱ የታክስ ተከፋይ ወይም ደግሞ ታክስ ታሳቢ የተደረገበት ለመንግስት ተቆራጭ ይደረጋል 30% ማለት ነው። 30%ቱ ላይ ደግሞ ዲዲኬሽን ታክስ ቅድም ያልኳችሁ ለተመላሽ የሚሆን ታክስ ምን ያህል ነው ወይም ደግሞ ተመላሽ የሚሆን ብር ምን ያህል ነው የሚለውን ነገር ብናይ ደግሞ 1350 ብር ዲዲኬሽን ታክስ ይኖራል፣ ተመላሽ ይኖረዋል ማለት ነው። ከስንት እስከ ስንት ብር? ከ10100 እስከ 14000 ብር ያለ ሰው 30% ታክስ ከፋይ ይሆናል ለመንግስት።
ከዛ ውስጥ ደግሞ 1350 ብር ተመላሽ ይደረግለታል ማለት ነው። ይሄ እንዴት ነው የሚሰራው እናየዋለን። ኦቨር 14000 ብር በላይ ከ14000 ብር በላይ ሆነ 50000 30000 40000 እና አብዛኞቹ ሬት አሁን ባለው ስሌት አብዛኛው ሬት ከዚህ በላይ ነው። ከ14000 ብር በላይ ነው። አብዛኛው ስል ግን ሁሉም ማለት አይደለም። አብዛኛው ስላችሁ አሁን ላይ ምንም ጥቅም ያለንበት ሁኔታ የብር ዋጋ ብዙ ቫልዩ ያደረገ ስላልሆነ ማለት ነው። 14000 በላይ ተከፋይ የሆነ ሰው ግን 35% ታክስ ታሳቢ ይደረግበታል ማለት ነው። አንዳንዱ ሰው የሚገርማችሁ ነገር 14000 ብር ብቻ ይከፈል ማደግ የለበትም ወይም ደግሞ ፐርሰንቴጁ እንዲያድግበት ማይፈልግ ብዙ ሰራተኛ አለ። ይሄ ሲባል 14000 አሁን 30% ነው የሚከፈለው። ከ14001 ብር ጀምሮ ከ14100 ብር ጀምሮ 35% ውስጥ ይገባል ማለት ነው። ይሄ ሲባል ፐርሰንቴጁ ከፍ ይላል ማለት ነው። 100 ብር ቢጨመርለት 14000 ደሞዝተኛ ላይ የሚታሰብበት ታክስ ግን 35% ከፍ ይልበታል ማለት ነው። ስለዚህ ደና ብር ተለቅ ያለ ብር ካልተጨመረ በስተቀር 100 200 500 ምናምን ተጨምሮ 35% ታክስ ውስጥ መግባት አይፈልግም። መግባት የሚፈልገው 30% እየታሰበበት ባለው ውስጥ በዛው ጸንቶ መቆየት ነው የሚፈልገው። ስለዚህ አብዛኛው የደሞዝ እርከን ሲጨመር ጥሩ ብር ካልተጨመረ በስተቀር የታክስ እርከኑ ነው የሚጨምረው። ጉዳቱ ያመዝናል ማለት ነው። የታክስ እርከኑ በጨመረ ቁጥር እኛ ደግሞ የምንከፍለው ወይም ደግሞ የምናገኘው የብር መጠን እየቀነሰ ይሄዳል ማለት ነው። ለምሳሌ ያህል የሚሰላው ስሌትን ለመመልከት እንሞክር። ምናልባት ሁላችሁም የምታሰሉበት የደሞዝ እርከን ወይም ደግሞ የደሞዝ ስሌት መጠን ራሳችሁ እንደፈለጋችሁ ታርጋችሁ ማለትም ደሞዛችሁን እያስገባችሁ ፔንሽናችሁንና እንዲሁም ደግሞ ታክሳችሁን አሁን በነገርኳችሁ መጠን የደሞዛችሁ እርከን ምን ውስጥ ነው ያለው? ከ0 እስከ 2000 ከ4001 ብር እስከ 7000 ከ7001 ብር እስከ 10000 ከ10001 ብር እስከ 14000 ከ14000 በላይ የሚሉትን ፐርሰንቶች 0% ብያቸዋለሁ መጀመሪያው፣ ቀጥሎ 15%፣ 20% እና 25% እንዲሁም ደግሞ 35% የትኛው ነው የሚሰለም የሚለውን ነገር እያስገባችሁ እንድታሰሉ ትፈልጋለሁ። ለምሳሌ ያህል ግን ምናልባት ለስሌት እንዲመቸን እኔ የ50,000 ብር ደሞዝተኛ የሆነን ሰው እንዴት ማስላት እንዳለበት ወይም ደግሞ እንዴት እንደምናሰላ አብረን እንመልከት። ካየን በኋላ ሁላችሁም ደሞዛችሁን እያስገባችሁ የምታሰሉበትን መንገድ መፍጠር ትችላላችሁ። ስለዚህ ከዚህ በኋላ እንዴት ነው የሚሰላው ደሞዜ? እንዴት ነው ይሄ ሁሉ ሊቆረጥብኝ የቻለው? አንዳንዶቻችን ደግሞ አብዛኞቻችን ደግሞ እሱ እኮ በጣም ብዙ ብር ነው የሚከፈለው፣ 50,000 ብር ነው 100,000 ብር ነው እያልን የምናሰላቸው ነገሮች በጣም ተቆራርጦ እጃቸው ላይ የሚደርሰው ብር ዝቅተኛ ወይም ደግሞ ብዙ ብር ለታክስ እንደሚከፈል እንዲሁም ደግሞ መጨረሻ ላይ ማሳያችሁ ደግሞ የግል ቢዝነስ ያላቸው ሰዎች ወይም ደግሞ ለግላቸው የሚሰሩ ሰዎች የሚቆረጠው ታክስ እንዴት እንደሆነ ማነጻጸር እንድትችሉ መጨረሻ ላይ የምነግራችሁ የታክስ መጠን አለ። የግል ቢዝነስ የሚሰሩ ሰዎችን ማለት ነው። ከሱ ጋር እያነጻጸረን እናያለን። አሁን ግን ለ50,000 ብሩ ደሞዝተኛ እናያለን። 50,000 ብር ደሞዝተኛ አንድ ሰው የሆነ ሰው 50,000 ብር ደሞዝተኛ ቢሆን 50,000 ፔንሽን ወይም ደግሞ የጡረታ ያልኳችሁን 7% እንቀንሳለን። 50,000 ሲባዛ 7/100 እናደርገዋለን ወይም ደግሞ 7% እናደርገዋለን። እኩል ይሆናል ይሄ 3500 ብር በየወሩ ለመንግስት ጡረታ ተከፋይ ወይም ደግሞ ለጡረታ ተቀናሽ ይደረግበታል ከ50,000 ብር ላይ ማለት ነው። ኦኬ እንሂድ። ስለዚህ 50,000 ብር 3500 ተቀናሽ ሆነ። አሁን ደግሞ ከ50,000 ላይ 35% ታሳቢ የሚደረገውን ታክስ እንዴት አድርገን መቀነስ እንችላለን? 35% ከየት አመጣሁት? ቅድም ያሰላነው ከ14000 ብር ደሞዝ በላይ የሆኑ ሰዎች ከ14001 ብር በላይ የሆኑ ደሞዝተኞች 35% ታክስ ይጣልባቸዋል ብለናል። ታክስ የሚጣልበት 35%ን እንዴት አድርገን ነው መቀነስ የምንችለው? ስለዚህ ከ50,000 ብር ላይ 35% ስንቀንስ 17,500 ብር ተቀናሽ ይደረጋል ማለት ነው። ከ50,000 ብር ላይ 17,500 ብር ታክስ ነው።
ቅድም ያልኳችሁ ግን ከ14000 ብር በላይ ሆኑ ሰዎች ተቀናሽ የሚደረግላቸው ወይም ደግሞ ተመላሽ የሚደረግላቸው ስንት ብር አለ ብያለሁ? 2050 ብር። 2050 ብር ላይ ከ17500 ላይ 2050 ብርን ስንቀንስ 15450 ብር ታክስ እንከፍላለን ማለት ነው። ከ50000 ብር ላይ የተጣራ 15450 ብር ከ50000 ደሞዝተኛ ላይ ታክስ ይከፈላል። ቅድም ያሰላናት 3500 ብር ደግሞ አለች። 3500ዋ ጡረታ ወይም ደግሞ ፔንሽን የምንላት አለ። ስለዚህ 15450 ሲደመር 3500 ስናደርገው 18950 ብር ይሆናል። ከ50000 ብር ላይ 19000 ከ50000 ብር ላይ 18950 ብር ስንቀንስ 31050 ብር ኔት የተጣራ እጁ ላይ ይገባል ማለት ነው። ስለዚህ 50000 ብር ደሞዝተኛ የሆነ ሰው በተዘዋዋሪ እጁ ላይ የሚገባው 31000 ብር ነው ማለት ነው። 31050 ብር ነው። ይሄ ግን ትራንስፖርት አልዋንስ ይባላል። አንዳንድ ድርጅቶች የሚያስቡት ቤት ክራይ የሚባሉ ነገሮችን ሳያጠቃልል ደሞዙ 50000 ብር ነው የተባለ ሰው ኔት እጁ ላይ የሚደርሰው 31050 ብር ይሆናል ማለት ነው። ኦልሞስት ወደ 19000 ብር አካባቢ ታክስ ይከፍላል ማለት ነው። ታክስ ተከፋይ ነው ማለት ነው። ስለዚህ እንድታውቁት የምፈልገው ነገር የግል ስራ ላይ ያለ ሰው ደግሞ የሚከፍለው የግብር መጠን እንየው። የሚከፍለው የግብር መጠን የግል ስራ ላይ ያለ ሰው ከ0% እስከ 100,000 ብር የሰራ ከሆነ በአመት ውስጥ ከ0 እስከ ይሄ ወራሂ ነው። ቅድም ያሰለውላችሁ የሰራተኛ ደሞዝ ወራሂ ነው። የግል ስራው የሚሰራ ሰው ደግሞ ከ0% እስከ 100,000 የሚሰራ ከሆነ ስንት ፐርሰንት ታክስ ይታሰብበታል? 2% ታክስ ይታሰብበታል። 2% ከ0 እስከ 100,000 በአመት የሚሰራ ተብሎ የሚታሰብ የግል ቢዝነስማን 2% ታክስ ይጣልበታል። እንዲሁም ደግሞ ከ100,000 1 ብር እስከ 500,000 ብር ባለው ሬት ውስጥ 200,000 300,000 250,000 350,000 400,000 450,000 490,000 ከ100,000 እስከ 500,000 ከ100,000 እስከ 500,000 ባለው ሬት ውስጥ የሰራ ሰው ደግሞ 3% ግብር ታሳቢ ይደረግበታል። 3%። እንቀጥል። ከ500,000 እስከ 1 ሚሊዮን ከ500,000 እስከ 1 ሚሊዮን ቢዝነስ ከሰራ አንድ ሰው ከ500,000 እስከ 1 ሚሊዮን የሰራ ሰው ደግሞ 5% ታክስ ይጣልበታል። 5% ታክስ ይጣልበታል። እንቀጥል። ከ1 ሚሊዮን ደግሞ ከ1 ሚሊዮን እስከ 1.5 ከ1 ሚሊዮን እስከ 1.5 ባለው ሬት ውስጥ ቢዝነስ ሰርቷል ተብሎ የሚታሰብ ሰው ደግሞ 7% ታክስ ይጣልበታል። 7% ታክስ ይጣልበታል። ሞር ዛን 1.5 ከ1.5 ሚሊዮን በላይ እስከ 2 ሚሊዮን የሚሰራ ሰው ደግሞ ከሆነ 9% ታክስ ይጣልበታል። ከ1.5 እስከ 2 ሚሊዮን የሚሰራ ሰው ካለ ደግሞ 9% ታክስ ይጣልበታል። ለንጽጽር እንድታስተያዩት ስለፈለኩ የቱ የተሻለ ነው፣ ምን መስራት አለብኝ፣ እንዴት መሆን አለብኝ የሚለውን ነገር የተወሰነ ነገር ለማሳየት የሞከርኩ ይመስለኛል። ታክስ ስሌታችሁን እንደዚህ አድርጋችሁ ብታሰሉ ብዙ ሳትጨቃጨቁ ደሞዛችሁ እንዴት ነው ወዴት ነው ሳትሉ ትክክለኛ ነገር ማግኘት እንደምትችሉ ተስፋ አደርጋለሁ። ጥሩ ነገር እንደተማራችሁ፣ ጥሩ ግንዛቤ እንዳገኛችሁ ባለሙሉ ተስፋ ነኝ። ቀጣይ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ። የ10,000 ሰብስክራይብ ቻሌንጁን ይቀላቀሉ። 10,000 ሲሞላ ሰርፕራይዞች አሉ፣ ስጦታዎች ይሰጣሉ። 10,000 እስኪደርስ ሰብስክራይብ እናድርግ። ይሄ ቪዲዮ የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ የደወል ምልክቷን ይንኩ። አብራችሁን ስለነበራችሁ እስከ መጨረሻው ስላያችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ምሽት።